አንድ ሰው መስጂድ ሲገባ ዝም ብሎ እንደ ቤቱ ወይንም ሱቅ እንደሚገባው ገበያ እንደሚገባው ዝም ብሎ ነው የሚገባው ወይስ እስላማዊ ስነ ስርዓቶች አሉ? ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله. أما بعد، إخواني أخواتي في الله، السلام عليكم ورحمة الله وبركاته. عليكم السلام ورحمة الله. إن شاء الله يا الله فكرك هنا يا زاريو يا خطباتشن رئيس ስለ መስጂዶቻችን መስጂዶች በእስላም ምን አይነት ቦታ አላቸው? ምን አይነት ትልቅ ቦታ ናቸው? መስጂዶች የማን ቤት ናቸው? ሰው በዚህ በዱንያ ህይወቱ ምድር ላይ ሲኖር ከመስጂዶች ጋራ ምን አይነት ዓላቃ ምን አይነት ግንኙነት ሊኖረው ይገባል? አንድ ሰው መስጂድ ሲገባ ዝም ብሎ እንደ ቤቱ ወይንም ሱቅ እንደሚገባው ገበያ እንደሚገባው ዝም ብሎ ነው የሚገባው ወይስ እስላማዊ ስነ ስርዓቶች አሉ? መስጂድ ውስጥ ከተገባ በኋላ ሰው ምን አይነት ባህሪ ሊላበስ ይገባል? ምን አይነት አዳብ ምን አይነት ስነ ስርዓት ሊኖረው ይገባል? የሚሉትንና መሰል ነገራቶችን ምናይበት ይሆናል በአላህ ፍቃድ በአላህ እገዛ። ምክንያቱም በአሁን ሰዓት ላይ ብዙዎቻችንን ስንመለከት አብዛኛው ሰው ከመስጂድ ሩቆ ነው ያለው፣ አላህ ያዘነለት ሰው ሲቀር። ሐቂቃ ጁምዓ ላይ የምንመለከተው ሰው በየቀኑ 5 አውቃት ሰላት ላይ እንመለከተው። ብዙዎቻችን መስጂዶችን አኩርፈን ከመስጂዶች ርቀን መስጂዶችን የምናስታውሰው ጁምዓ ቀን ብቻ የሆነ መጥተዋል። ሐቂቃ አላህ ፊት ቆማለሁ ብሎ የሚያስብ ሙስሊም አኺራ አለብኝ ጀነት አለብኝ ምታስፈራ ጀሃነም አለችብኝ አላህ ፊት ቆሞ መተሳሰብ አለ ሞት አለ ቀብር አለ የመሳሰሉ ነገራቶችን እስትሕባር የሚያደርግ ይህንን የሚያስብ ሰው በሳምንት አንዴ ነው መስጂድ ይመጣው። ከመስጂዶች ጋር ያለን ዓላቃ ያለን ግንኙነት ምን መምሰል አለበት? ይሄ ብቻ አይደለም፣ መስጂድ መምጣቱ ብቻ በቂ አይደለም። ወንድሞቼ እህቶቼ፣ መስጂድ ከመጣን በኋላስ ምን አይነት ሰው ነው መሆን ያለብን ሚለውን ነገር በአላህ ፍቃድ እንመለከታለን። መጀመሪያ ደረጃ المساجد بيوت الله، ومن أحب الله تعالى أحب بيوته وأكثر من زيارته فيها. مسجدوች ብሎ ማለት የአላህ ቤቶች ናቸው። ይህንንም የተናገረው አላህ ሱብሓነሁ ወተዓላ ነው። وأن المساجد لله فلا تدعوا مع الله أحدا። መስጂዶች በአጠቃላይ የአላህ ናቸው። ስለዚህ በመስጂዶች ውስጥ ከአላህ ስብሓንሁ ወተዓላ ውጭ የሆነን አካል አታምልኩ አትጥሩ ይላል አላህ ስብሓንሁ ወተዓላ። ምድር ላይ ብዙ አይነት ቤቶች አሉ አይደለም? የባለስልጣን ቤት፣ የባለ ሀብት ቤት፣ ቤተ መንግስት፣ ዋይት ሃውስ፣ ብዙ አይነት ቤቶች አሉ።
ሁሉም ቤት ወደ ባለቤቱ ሲጠጋ ክብር ያገኛል። የሀብታም ቤት ሲባል ይሄ ቤት ይባላል። የባለስልጣን ቤት ሲባል የፕራይም ሚኒስትር ወይንም የጠቅላይ ሚኒስትር ቤት ነው ሲባል ይሄ ቤተ መንግስት ነው ሲባል ልባችን ላይ ምን ሰጠው ቦታ አለ። ወከይፈ ኢዛ ቂለ ቢዩቱላህ ቤቶች ወደ አላህ የሚጠጉና የአላህ ቤት ሲባልስ ልባችን ላይ ምን አይነት ነገር ነው የሚሳለው? ይህ ሐቂቃ ሁላችንም ራሳችንን መፈተን ያለብን ጉዳይ ነው። የአላህ ቤት ሲባል ውስጥ የሚሳለው ነገር ምንድነው? ውስጥ ያንን ነገር ተዕዚም የማድረግ የማላቅ የመውደድ ደጋግሞ ወደዛ የመሄድ ፍላጎት ውስጣችን ይፈጠራል ወይስ በአሁን ሰዓት ላይ እንደምንመለከተው መስጂዶቻችንን አኩርፈን ነው የተቀመጥነው? የሐቂቃ ሁሉም ሰው ኒፋቅ አያስፈልግም፣ መወሻሸት መደባበቅ አያስፈልግም። ሁሉም ሰው ራሱን ይጠይቅ። የአላህ ቤት የተጠጋ ወደ አላህ ነው። ወአነል መሳጂደ ሊላህ መስጂዶች አላህ ናቸው። እዚች ምድር ላይ አላህ ዘንድ የተወደደ ቦታ መስጂዶች ናቸው። አላህን እንወዳለን እንዴ? አላህን አልወድም የሚል ሰው አለ? የለም። ሁላችንም አላህን እንወዳለን። ግን ፈተና አለው። ዝም ብለን መውደድ ብቻ ጥቅም የለውም። መውደድ ብቻ እወዳለሁ የሚለው ነገር አንተ አንድ ሰው እየደበደበክ እየመታክ ገንዘብህን እየወሰደብክ ክብርህን እያጎደፈብክ እወድሃለሁ ቢልክ አይ ያንተ ውዴታ ትክክል አይደለም ነው የምትለው። ልክ ያ ገጣሚው እንዳለው ተዕሲል ኢላሃ ወአንተ ተዝዑሙ ሑበሁ هذا محال في القياس شنيع لو كان حبك صادقا لاطعته إن المطيع لمن يطيع منيب أو مطيع إن المحب لمن يحب مطيع አላህን ታምጸዋለክ እያመጽከው ደግሞ ወደዋለሁ ትላለክ። ይሄ ሎጂካሊ እንደው ምክንያታዊ ስንመለከተው ማይሆን ነገር ነው። ትክክለኛ ነገር አይደለም። ለው ካነ ሑቡከ ሳዲቀን ላጣዕተሁ ያንተ ውዴታ ትክክለኛ ቢሆን ኖሮ ትታዘዘው ነበር። ምክንያቱም ሎጂካሊ ምክንያታዊ ስንመለከት አንድ አካል የሚወደው አካል ታዛዥ ነው። ኢነል ሙሒበ ሊመን ዩሒቡ ሙጢዕ። ስለዚህ ሐቂቃ ለአላህ ስብሓነሁ ወተዓላ ውስጣችን ኢጅላል ካለ አላህ የምናልቀው ከሆነ አላህ የምንወደው ከሆነ እዚች ምድር ላይ አላህ ዘንድ የተወደደ ቦታ መስጂድ ነው። ረሱል ዓለይሂ ሰላም እንዳሉት አሐቡል ቢቃኢ ኢለላሂ መሳጅዱሃ ወአብገዱሃ አስዋቁሃ። አላህ ዘንድ በጣም የተወደደ ቤት እዚች ምድር ላይ መስጂዶች ናቸው።